ኦንላይን ቢዝነስ ብዙ ሰው ኦንላይን ቢዝነስ መጀመር ይፈልጋል ግን አይጀምርም። ሰላም ኤቭሪዋን፣ እንዴት ናችሁ? ኢምራን እባላለሁ። ለዚህ ቻናል አዲስ ከሆናችሁ ታች ያለችውን የሰብስክራይብ በተን በመጫን ቤተሰባችን ይቀላቀሉ። እንዲሁም ቀጣይ የሚለቃችሁን አዳዲስ ቪዲዮዎች እንዲደርሳችሁ ከፈልጋችሁ ቪዲዮ ምልክቱን መንካታችሁን እንዳትረሱ። ቪዲዮን ላይክ በማድረግ እንጀምራለን። ይመቻችሁ። ብዙ ሰው ኦንላይን ቢዝነስ መጀመር ይፈልጋል ግን የት እንደሚጀምር አያውቅም፣ እንዴት እንደሚጀምር አያውቅም። ጀምሮም ትንሽ እንደሄደ ፌል አድርጎ ይቆማል። በዛሬው ቪዲዮአችን ስኬታማ ኦንላይን ቢዝነስ ለመስራት የሚረዳችሁን 6 ሜጀር ስቴፖች ሼር አደርጋችኋለሁ። ቪዲዮውን እስከ መጨረሻ ካያችሁት ኦንላይን ቢዝነስ ማጨምሩበት ምንም አይነት ሁኔታ የለም። ይመቻችሁ። የመጀመሪያው ፋይንዲንግ ኒች። ኦንላይን ቢዝነስ ለመጀመር የመጀመሪያው ስቴፕ የሚሆነው ኒቻችሁን መምረጥ ማለት ነው። ኒች ማለት ልትሰሩበት የምትችሉበት ሴክተር ወይም ደግሞ ምን ስኪል አላችሁ ወይም ደግሞ ምን ፓሽን አላችሁ ማለት ነው። ለምሳሌ ጣፋጭ ነገር መስራት ፓሽናችሁ ከሆነ እነዛን ጣፋጭ ነገሮች ይሰራችሁ ኦንላይን ላይ ይሸጣችሁ ኦንላይን ቢዝነስ ልትመሰርቱ ትችላላችሁ። ወይም ደግሞ ስለነዛ ጣፋጭ አሰራሮች ኦንላይን ላይ ልታስተምሩ ትችላላችሁ። ያም እንደ አንድ ኦንላይን ቢዝነስ ልትጀምሩ ትችላላችሁ። ወይም ደግሞ በስኪል ደረጃ ስንወስደው ምን ስኪል አላችሁ? ለምሳሌ የግራፊክ ዲዛይን ስኪል አላችሁ ነው። ያን የግራፊክ ዲዛይን ተጠቅማችሁ ኦንላይን ቢዝነስ ስትጀምሩ ለክላይንቶች የዲዛይን ሰርቪስ ይሰጣችሁ ኦንላይን ቢዝነሳችሁን ትጀምራላችሁ ማለት ነው። ኒሽ መምረጥ ምን ይጠቅማችኋል? በትክክለኛው ታርጌት ዩኒሳችሁን እንድለዩ ይረዳችኋል። ኒሽ መርጣችሁ ለምታቀርቡለት ሰው ለይታችሁ ደግሞ ኳሊቲ የሆነ ስራ እንድትሰሩ ይረዳችኋል ማለት ነው። ቀጣይ ደግሞ ሪሰርች ኢን ዘ ማርኬት ማለት ነው። አንድ ኒቻችሁን ከመረጣችሁ በኋላ ቀጣይ ስቴፕ የሚሆነው ማርኬቱ ሪሰርች ማድረግ ማለት ነው። ልክ እንደናንተ ከእናንተ ፊት የእናንተ ቢዝነስ የጀመረ ሊኖር ስለሚችል እነሱን ያችሁ ዌብሳይታችሁን ታያላችሁ። ምን እያደረጉ እንደሆነ፣ እንዴት እየሰሩ እንደሆነ፣ እንዴት እየሸጡ እንደሆነ ታያላችሁ። ሶሻል ሚዲያቸውን ታያላችሁ። ከስተመር ፊድባካቸውን ታያላችሁ። ከስተመር ምን እየመለሳችሁ እንደሆነ ታያላችሁ። ያ ምን ይጠቅማችኋል? ማርኬቱን አለሰር ማለት ቢዝነሶቹ ፕሮቫይድ እያደረጉት ያሉት ነገር አለ፣ ከስተመሮች ደግሞ እየፈለጉት ነገር አለ። በመሀል ያለውን ጋፕ እንድትለዩ ይረዳችኋል ማለት ነው። በመሀል ያለውን ጋፕ ከለያችሁ ደግሞ እናንተ ያንን ጋፕ በመሙላት ስኬታማ ኦንላይን ቢዝነስ ለመስራት ይረዳችኋል። ሌላኛው ጥቅሙ ምንድነው? ከስተመሮች የሚፈልጉትን ነገር ለይታችሁ ታውቃላችሁ። በዚህ ሪሰርች ጊዜ ከስተመር ምን እየፈለገ እንደሆነ ለይታችሁ ስለምታውቁ የነሱ ከስተመሮችን ፍላጎት ቀድማችሁ ስላወቃችሁ አስተካከላችሁ እንድትመጡ ይረዳችኋል ማለት ነው። ይህም ደግሞ ስኬታማ ኦንላይን ቢዝነስ ለመስራት ይረዳችሁ። ሶስተኛው ደግሞ ክሬቲንግ የቢዝነስ ፕላን ማለት ነው። አንድ ማርኬቱንና ኒቻችሁን አንደርስታንድ ካደረጋችሁ በኋላ ቀጣይ ስቴፕ የሚሆነው ቢዝነስ ፕላን ክሬት ማድረግ ማለት ነው። ቢዝነስ ፕላን ማለት ሮድ ማፕ ቱ ዮር ቢዝነስ ማለት ነው። ለቢዝነሳችሁ ሮድ ማፕ ማለት ወይም ደግሞ የምትመሩበት እቅድ መንገድ እንደማለት ነው። ቢዝነሱ የሚሄድበት እቅድ እንደማለት ነው። ይህምን ሊያካትት ይችላል፣ ግባችሁን ሊያካትት ይችላል፣ ታርጌት ኦዲየንሳችሁን ሊያካትት ይችላል፣ ለማን ነው የምትሸጡት፣ ማርኬቲንግ ስትራቴጂያችሁን ሊያካትት ይችላል፣ ደግሞ ፋይናንስ ነገሮችን ሊያካትት ይችላል። ብቻ ለድርጅታችሁ የሚመራበትን እቅድ እንደማውጣት ማለት ነው። በዚህ ሰዓት እንደዚህ ሮድ ማፕ እንደማዘጋጀት ማለት ነው። ይሄ ምን ይጠቅማችኋል? ፎከስድ ናችሁ። በቃ ምንም ዲስትራክት ሳትሆኑ ወደዚህ ስትሉ በቃ በስነ ስርዓት ስራችሁን እንድትሰሩ ያደርጋችኋል። ምንም በቃ በእቅዳችሁ መሰረት የምትሄዱት ወደዚያ የሚያደርግ ነገር የላችሁም። ግራ አትጋቡ፣ በእቅዳችሁ መሰረት የምትሰሩ ማለት ነው። ይህም አንድ ጥቅም ነው። ቀጣይ ደግሞ ቢልዲንግ ኦንላይን ፕሬዘንስ። አንድ የቢዝነስ ፕላን ካወጣችሁ በኋላ ቀጣይ ስቴፕ የሚሆነው ኦንላይን ፕሬዘንሳችሁን ትገነባላችሁ ማለት ነው። ልክ እንደ ዌብሳይቶች እና ሶሻል ሚዲያ አካውንታችሁን ክሬት ታደርጋላችሁ ማለት ነው። ዌብሳይት ስለሚጠቅማችኋል የእናንተን ፖርቶፎሊዮ ኬዝ ስተዲያችሁን እንዴት እንደምትሰሩ ምን እንደምትሰሩ ፕራይሲንጋችሁን ጨምሮ እንዲሁም ደግሞ ኮንታክት ኢንፎርሜሽናችሁን ሰብስበው በፕሮፌሽናል መልኩ እንድታሳዩ ይረዳችኋል ማለት ነው። የዌብሳይት ጥቅሙ ይሄ ነው። ሶሻል ሚዲያ ላይ ወሳኝ ነገር ነው ብዬ አስባለሁ እና ልክ እንደ ቲክቶክ፣ ኢንስታግራም፣ ፌስቡክ ያሉ ፕላትፎርሞች ከከስተመራችሁ ጋር ልትገናኙ እንድችሉ ይረዳችኋል እና በእነዚህ ፕላትፎርሞች ላይ ኮንተንቶችን ሼር እያደረጋችሁ ኦንላይን ፕሬዘንሳችሁን ትገነባላችሁ። ቀጣይ ደግሞ ማርኬቲንግ ቢዝነስ። አንድ የኦንላይን ፕሬዘንሳችሁን ከገነባችሁ በኋላ ቀጣይ ስቴፕ የሚሆነው ደግሞ ቢዝነሳችሁን ፕሮሞት ማድረግ ማለት ነው። በራሳችሁ አካውንት ታደርጉ ይችላላችሁ፣ ወይም ሌሎች ለምሳሌ ፔድ አድቨርታይዚንግ ሊጠቀሙ ይችላላችሁ፣ ኤስኢኦ ሊጠቀሙ ይችላላችሁ፣ ኢሜል ማርኬቲንግ ሊጠቀሙ ይችላላችሁ። ብቻ የተለያዩ አይነት የፕሮሞቲንግ ሜቶዶችን ተጠቅማችሁ ኦንላይን ቢዝነሳችሁን ፕሮሞት ማድረግ ማለት ነው። ይህም ደግሞ ብዙ ከስተመር እንድትገኙ ይረዳችኋል ማለት ነው። የመጨረሻው ዌስቲንግ ኮሜንት። እኔ ይሄ ዋነኛው ነው ብዬ አስባለሁ። ምክንያቱም ኦንላይን ቢዝነስ ለመጀመር በምታደርጉት ሂደት ውስጥ በጣም ብዙ አይነት ቻሌንጆች ይገጥሟችኋል፣ ብዙ አይነት ፈተናዎች ይገጥሟችኋል እና ተስፋ ሳትቆርጡ ምንም አይነት ተስፋ ሳትቆርጡ መንገዳችሁን ደፍታችሁ መስራት አለባችሁ ብዬ አስባለሁ። በመጨረሻ እስካሁን ያወራናችሁን እያንዳንዱ ስቴፖች ተከተላችሁ ከመጣችሁ ኦንላይን ቢዝነስ መጀመሩበት ምንም አይነት ሁኔታ የለም። ኦንላይን ቢዝነስ ጀመራችሁ ተሳክቶላችሁ እንገናኝ ያድርገን። እንዲህ ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። እንዲሁም ቀጣይ እንዲሰራላችሁ ፈልጉትን ቪዲዮ ኮሜንት ስራ አስቀምጡልኝ። ደግሞ ሰብስክራይብ አድርጉ። ይመቻችሁ።